ቃና ዘገሊላ በሰርጉ ቤት በዚያ ተገኝተሽ ሳለሽ ውሃውን ወደ ወይን በአንቺ ምልጃ እንዳስለወጥሽ ዛሬም የኔ ሕይወት ወይኑ አልቆ ባዶ ሆኗልና አንቺ የአምላክ እናት ንጽሕት ቅድስት ርርይት ሕሊና እመቤታችን ባንቺ ምልጃ ድንግል ማርያም ባንቺ ምልጃ መድኃኔዓለም ተአምር ሠራ በማየ ቃና መድኃኔዓለም ተአምር ሠራ በማየ ቃና እየቆረሳችሁ አርገ ቆራስና ስጣት ለሷ አጉርሳት እሷ ደግሞ ታጎርሳለች በንኡስ አፍእማ ምስቲት አጉርሳት አራ በይማ አይባልም ስርዓት እኮ ነው ስርዓት ነው እኮ ስርዓት ነው እሺ አባብሽ ነው አራ አንቺ ስርዓት እንደስ አጉርሽ ደግሞ አንቺ እሱ ትልቅ ስለሆነ የሚበላ አራ ራሱ አትበቀው አዘልቂው እኮ ቢጨንቅሽ ነው ወዱ መከራ ነው ወዱ ያለው አሳንሰሽው በርቄስ የበቃ ባርከው የሚለውን ድምጽ ሰማ እጅጉን ረበሻለሁ። ብዙ ወጣቶች ገንዘብ ሲያገኙ የሚሄዱበት ቦታ ሩቅ አይደለም፣ ሩጦ ወደ ቴሌ ብር ነው። ድሮ 30 ብር ስታገኝ ቺፕስ ወይ ዳቦ ትገዛለህ። አሁን ግን ሩጠ ወደ ቴሌ ብር ታስገባለህ። እኔ ህይወቴን ጥሩ አድርጌ የምኖር ሰው ነበር። አንድ የተረገመ የብሩክ ወንድም አሸናፊ ህይወቴን በጠበጠው። አቪያተር ደግሞ አስጀመረኝ። ሲፈልግ በፈረስ ሲፈልግ በቤቲንግ ህይወቴ ተበላሽቶ ነበር። አቆምኩ ስል መልሶ አቪያተር በጠበጠው። ውብ የሚለው ድምጽ ለብዙ ወጣቶች ረብሻ ይፈጥራል። ራስ እንደዚህ አድርጎ ሲያም ምንድነው? አድርጎ ሲያምማ ችግር ነው። እዚህ ጋር ብቻ ሲያምስ እሱ ደግሞ ችግሩ ያመጣብሽ መጨናነቅ ነው። ሙሉን ይሄን እንደዚህ ሲያምስ ምንድነው? እሱማ ባልሽ ከሌላ ሰው ጋር እያወራ ነው ማለት ነው። ችት እያረገብሽ ነው ማለት ነው። ታቤት ቅሌት ዝም ብልስ ጀምረናል። ስራ ጀምረናል። 1 2 3 4 5 ከዘተኛ ትላላችሁ። ከዛ
አንድ ሁለት አንድ ሁለት አንድ ራስን ታምኛለህ። የት ነበረ? አባጭ ኦር ሰምቲንግ አየህ ላይቭ ገብቼ 2300 ሰው ላይቭ ላይ ይከታተላል። ኢንፍሉዌንሰር ማለት ያረን 2300 ሰው ማለት እኮ አበበ ቢቂላ ስቴዲየም ስንት ነው? አበበ ቢቂላ ስቴዲየም ሲና አበበ ቢቂላ ስቴዲየም ስንት ሰው? ስማ አቤል አበበ ቢቂላ ስቴዲየም ስንት ሰው ነው የሚይዘው? 20 ያልነቃ ደግሞ ጓደኛው ከነቃ በኋላ ይነቃል። ጥሪ ማቀርበው ለፕራይቬት ጓደኞችም ሆነ ለሌላው መንግስት እና እኛ አመቻችተን ወደዚህ ቢሄዱ በጣም አትራፊ ነው የሚሆኑት። እኔ በ20 ሚኒባሶችም ገቢውን አውቀዋለሁ፣ በሁለት ባሶችም ገቢውን አውቀዋለሁ። ሰው አይገምትም እንደዚህ ገቢ ያመጣሉ ብለን። እኔ አንድ ተሳቢ ከሚያስገባው ገቢ በላይ ሚኒባሱ እንደሚያስገባ አውቃለሁ። ወንድሞቼን ጥሪ ማቀርብላቸው ከባንክ ጋር ሰርተው አትራፊ እንዲሆኑ እዚህ ሴክተር ውስጥ እንዲገቡ መኪኖች ዱሬብሊቲያቸውን ኃላፊነት እንወስዳለን። ገዝቶ ወስዶ አለማትረፍ ትክክል አይደለም። ግን አሁን ብዙ ሰው ጆሮውን ቀና አድርጎ እየሰማና እያዳመጠ ነው ያለው። ዓለም ሞኝ አይደለም፣ ቀድሞ የገባበት አዋጭ ስለሆነ ነው። ስለዚህ እኛ ነዳጅ የለንም፣ ያለን ውሃ ነው፣ ያለን ሊቲየም ነው፣ ሃይድሮጅንም እየመጣ ነው። እንግዲህ ነዳጁን ቀይሮ ውሃውን ነዳጅ ያደረገ አምላክ የኢትዮጵያ አምላክ ጥሩ ስለሆነ ኮንፊደንስ ስለሚያመጣ ባለን ምርት ተጠቅመን የሀገር ምርት ማለት ነው። ሊቲየም አለን፣ እዚህ ጥሬ ዕቃው የባትሪ ሃይድሮጅን አለን። ስለዚህ በሁለቱ የሚሰራውን መጠቀም ነው የሚሻል። የነዳጅ ቅኝ አገዛዝ ውስጥ መግባት ነው የሚሻለው። እኔ አድቫይስ ማደርገው ኢቪ ተጠቅመን አገራችንን ከወጪ እንድናድን፣ ከብከላ እንድናድን፣ ከድምፅ እንድናድን ነው ጥሪ ማደርገው። በሀገራችን የአውቶሞቲቭ ዘርፍ ላይ በተለይ በኢቪ ላይ የእውቀት ሽግግር የቴክኖሎጂ ሽግግር እንዲመጣ አቶ በላይነህ ያው ብዙ ስራዎችን እየሰራህ ነው። ውጭ ሀገር ድረስ ሄደ እዚህ ላይ ትኩረት ሰጥተህ የሰራቸው ስራዎች ደግሞ ማሳያዎች ናቸው። እንደ ቀጣይ ከአዲስ አበባ ከተማ ውጪ የትራንስፖርት አገልግሎት የሚሰጡ አውቶቡሶች ላይ፣ ትራኮች ላይ ይሄን የኢቪ ቴክኖሎጂ ተግባር ላይ ለማዋል ምን ታስባለህ? እኔ በእውነት የኢቪ ቴክኖሎጂ የችግራችን ፈች ነው ብዬ አስባለሁ። እንግዲህ ሀገራችን ባለፈው አመት ብንወስድ የግብርና ምርቶችን ሽጣ $4 ቢሊዮን ታመጣለች። 5 ቢሊዮን ግን ለነዳጅ ታዋጣለች። እንግዲህ ኤክስፖርት ፕሮሞት ከማድረግ በላይ ነው ነዳጅን መተካት። በአንድ ጊዜ ሊሆን አይችልም። በ4 በ5 አመት ግን ተክተን መጨረስ እንችላለን። የጭነት መኪናም እስከ 1000 ኪሎ ሜትር የሚሄድ ተፈጥሯል። ያልተፈጠረ ነገር የለም። አሁን ወደፊት እንግዲህ እና አውሮፕላንም ሌሎችም ወደዛ ይሄዳሉ ብለን እናስባለን። ከዚህ አንጻር አገራችን አዲስ አበባ ብቻ አይደለም፣ ሌሎችም የክልል ከተሞች በቅርብ ጊዜ የዚህ እድል ተቋዳሽ፣ አንዳንዶቹ እንደውም ቀድሞው የሞከሩ አሉ። እንደ ጎንደር ከተማ፣ ደብረ ብርሃን፣ ገላን ከተማም 2 ባስ ገዝተዋል። እየመጡ ነው። አሁን ሁሉም ከተሞችም ወደዚህ ስራ እየመጡ ነው እና ሁሉም ጋር ድርጅታችን ለማገዝ ዝግጁ ነው። መሬት እንዲነካ ሌላ እየተነጋገርን ነው ያለ ነው። ጭነት መኪና አሁን አዲስ አበባ አንድ 75 ኩንታል የሚጭን ገብቷል። ከሱ ሌላም ተሳቢዎቹ መጀመሪያ የኔ ትራንስፖርት ድርጅት እንዲጀምራቸው አደርግና በጅቡቲ መስመር 3-4 ከተሞች ከአፋር ክልል ጋር ተነጋግረናል። ከፕሬዝዳንቱ ጋር እንተክላለን። ከዛ ጭነት መኪናውን ከአዲስ አበባ ጅቡቲ እንጀምራለን። ከዛ ደግሞ ሌላው ሰው ይገባበታል። እርግጠኛ ሆኜ ነው የምነግርህ። አሁን ብዙ ጓደኞቼ እዚህ ሴክተር ላይ እየሰሩም ያሉ አሉ። ትንንሽ መኪኖችን
ትልልቅ መኪኖች ውስጥም ገብተው ኢምፖርት ሳብስቲቲዩት ማድረግ፣ ፍሬንድሊ ኢንቫይሮንሜንት ማድረግ፣ ድምፅ አልባ ማድረግ። ድምፁ በየመንገዱ ይረብሻል። ይሄ እኮ መሄዱንም አታውቀውም። ያው በኤሌክትሪክ መኪና ስትሄድ በጣም ያስደስታል። ስለዚህ ማንኛውም አገራችንን አይደለም አፍሪካ ወደ ኋላ ቀርቷል። እውነት ለመናገር ኢትዮጵያ አሁን ቀድማ እየሄደች ነው በኢቪ። አሁን እኔ ኬንያ እሄዳለሁ ሙከራም አድርጌያለሁ ለመጀመር፣ ገና እያንቀላፉ ነው ያሉት። ኢትዮጵያ ግን መንግስታችን ትኩረት ስለሰጠ ጥሩ ነገር እያየን ያለ ነው። ይሄንን ካስቀጠልና የሀገራችን ወጪ በብዛት የሚቀንሰው ነዳጅ ሲቀንስ ነው።